ስንዱ እመቤት የሚለውን ቃል ሰምታችሁ ታውቃላችሁ? ይህ ስም ለቤተ ክርስቲያናችን ከተሰጡ ስሞች መካከል አንዱ ነው። ታዲያ ዝም ተብሎ የመጣ ስያሜ ሳይሆን የጥበቧና የሥርዓቷ መገለጫ ነው። ዛሬ ስለ እመቤትነቷ ጥቂት እንበል። ለምን ስንዱ ተባለች? ለመሆኑ ስንዱ ማለት ምን ማለት ነው? ስንዱ ማለት ሁሉ ነገር የተሟላላት የተዘጋጀችና ያጌጠች ማለት ነው። ቤተ ክርስቲያናችን በዜማ ስንዱ ናት። የቅዱስ ያሬድ 5 አይነት ዜማዎች አሏት። በሥርዓት ስንዱ ናት። ከልደት እስከ ዕርገት፣ ከጥምቀት እስከ ትንሣኤ፣ ከመስከረም እስከ ጳጉሜ የሚመራን ሥርዓት አለ። በምስጢር ስንዱ ናት። የመጽሐፍ ቅዱስን ጥልቅ ትርጓሜ በብራናዎቿ ጠብቃ ይዛለች። በደጉማ ትምህርቷ ከክርስቶስ የተቀበለችው ለዓለም ሁሉ የምታደርሰው የእውነት ወንጌል ይዛለች። ስንዷ እመቤት ኦርቶዶክስ ተዋሕዶ እመቤትነቷ ደግሞ የእናትነት ምልክት ነው። እንደ እናት ታቅፋ ታሳድገናለች። በቃለ እግዚአብሔር ትመግበናለች። በቅዱስ ቁርባን ሕይወት ትሰጠናለች። ስንዱ እመቤት ስንላት በክርስቶስ ደም ታጥባ በመንፈስ ቅዱስ ተሸልማ ለልጆቿ የድኅነት ማዕድ ያዘጋጀች ሙሽራ መሆኗን ለመግለጽ ነው። ለመሆኑ እናንተ ስለ ቤተክርስቲያናችን ስንዱነት ምን ትላላችሁ? አስተያየታችሁን ኮሜንት ላይ ጻፉልን። ይህንን የጥበብ ገጽ ሼር፣ ኮፒ ሊንክ በማድረግ ቤተሰብ ሁኑ። የቅዱሳን አምላክ አብሮን ይሁን።